እንግዲህ ሶስት ልጅ ማለት ይቀላል። ሶስት በተለያየ ደረጃ የመጣች ልጅ ማለት ይቀላል። የመጀመሪያዋ ልጅ ትንሽ መልአክ ነበረች። ትንሽ መልአክ በቀን በሌት በጠዋት በማታ የምናፍቃት ሳልሳለም አሁንስ ምን ነው ረፊ ሳልሳለም የማሉላት የኔ ታቦት የኔ ጽላት ነበረች። የመጀመሪያ ነች። አዲስ አበባ አብሬያት ካለሁ የትም ቦታ አብሬያት ካለሁ አብሬያት እያለሁ ልክ እንደ ዘፈኑ የምትናፍቀኝ ፊልድ ሲሄድ በምናቤ ተሸክሚያት የሚሄድ ስተኛ የማትለየኝ ሁለንተና ነበረች። ከዛ ያቺ ልጅ አደገችና ሌላ ልጅ መጣች። ጠብ ተጀመረ። የጠቡ መንስኤ ልጄን መልሽልኝ ነው። ያችን መልአክ የነበረች ልጅ መልሽልኝ። ጎረምሳ ሰሆን ነው ሆርሞኖቹ ሁሉ መፍለቅለቅ ሲጀምሩ አሁን ትልቅ ችግር ተፈጠረ። ትልቅ ችግር ጦርነት መጣ። አንዱ እንግዲህ ነገር ሰው የአንድ ልጅ አባት ሆኖ እሷው ስትጠፋበት እጁን አጣጥፎ የሚመለከት አባት አለ። በኔ እንዴ ግን እኮ ያን ያልጠፍቼ ነበር እንዴ ምን ቀረሽ? ምንድን ነው የቀረሽ? አይደለ ትንሽ እኔ ልል ብሆን 100% ሹር ትልቅ ችግር ነው የሚወለደው። በጣም ያሞላቅቀኛል፣ በጣም ደግሞ ይቀጣኛል ሳጠፋ። አንዱን ብቻ ይዞ የሚሄድ አባት አልነበረም እና ከገረፈኝ በኋላ የሚገርምሽ ይቅርታ ይጠይቀኛል ሁሌ። ልክ በቃ የሆነ ስሜት ይሰማል፣ የጸጸት ስሜት ይሰማል። እና እኔ እኮ አንቺን ስመታሽ አንዱን እጄን እንደመታወስ ነው የምቆጥረው ይለኛል። እና በቃ ድሮ አይገባኝም ነበረ። ደግሞ ከመጣኝ በኋላ እንደዚህ ይለኛል እንዴ ምናምን ነው የምለው በልቤ ማለት ነው። እና አሁን ግን በደንብ ነው የሚገባው። አም አ ክርስቲያን አይ ሊቭ ባይ ዘ ቡክ። መጽሐፈ ምሳሌን ካነበብሽው መጽሐፉን እየተገበርክ ነበር። እንደሱ ነው የሚለው። ልጁን የማይቀጣ በበትር የማይመታ ይገለዋል ነው የሚለው። ከዛ ያ ዘመን ረጅም አይደለም። ደስ የሚለው ነገር ግን በነገራችን ላይ ሳልጨርስ አንድ ነገር ልንገርሽ። ልጁን የሚመታ ሰው የሚመታው የራሱን ገላ ነው። ልጁን ከተማታ በኋላ የሚያዝነው ሐዘን